የዚኒ ጉማሬውን ኢንተርቪው ማዳመጥ አለብኝ። ኦኬ ዛሬ ለነገሩ ምናልባት ለብዙዎቻችሁ አዲስ አይሆንባችሁ ብዬ ነው የምገምተው። ምክንያቱም በቤተ መንግስቱ አካባቢና በአጠቃላይ በተቃውሞ በመንግስት ተቃውሞች አካባቢ ያሉት ሽኩቻዎችና ያሉት ነገሮችን ከዚህ በፊት ቀደም ብዬ ተናግሬያለሁ። ያለፈው ቪዲዮ ላይ እያያችሁ ከፍታችሁ ማዳመጥ ትችላላችሁ። ምናልባት እነ ስዩም ወይንም ደግሞ የኢትዮጵያ አክቲቪስቶች አሁን ነገሮች እነሱ ምናልባት ኦኬ የኢትዮጵያ አክቲቪስቶች አሁን ነገሮች ግልጽ ወጥተው ሊሆን ይችላል። ግን ይሄንን ነገር ራሱ ሰውየው ባለቤቱ አብይ የሚባለው ሰውዬ እንዲሁም ደግሞ ኦሮሞዎች ጠንቅቀው የሚያውቁት ነገር ነው። ለኦሮሞ አዲስ ነገር አይደለም። ያ ግን አልገባ ያለው ነገር ራሱ ባለቤቱ ነበረ። አብይ የሚባለው ሰውዬ ትንሽ አልገባ ብሎት ነበረ። እግዚአብሔር ይመስገን ዛሬ ትላንትና ግን ስትሳደቡና ትላንትና የኦሮሞን ህዝብ ስታበሻቅጡ አሁንም እያበሻቀጥክ ነው። ለነገሩ በተለይ ከኦነግ ያለብህን ችግር ብትተው መልካም ነው። ብትተው ኦነግ የታጠቀው ወይንም ደግሞ ኦነግ ያስታጠቀው አንተ የምትላቸው ዛሬ የደህንነት አባሎች ሳይሆን ኦነግ የታጠቀው ከዛሬ 45 ዓመት በፊት ነው። ኦነግ ያንተንም እርዳታ እንኳን ያንተን የኛን እርዳታ ራሱ አይፈልጉም። ኦኬ ለዛልቅ ጸሎት ለቅስፈት ስለሚባል ያንተን እርዳታ የማይፈልጉም። መንግስት ላይ ያለውንም ሰው እርዳታ አይፈልግም። ለጫው ለራስ ስትል ጣፍጥ ነው። ገባ? መንግስት ውስጥ ያሉት የኦነግ አስተሳሰብ ቢኖራቸውም አንደኛ የተፈጠሩበት ነው። የኦነግ አስተሳሰብ አይኖራችሁ ማለት አትችልም። እናንተ የለጠፋችሁ ታፔላ አለ። ማንኛውም ኦሮሞ ስለማንነቱና ስለ ራሱ ሲናገር ወይንም ደግሞ ስለመብቱ ሲናገር ኦነግ ብሎ ህዋት ያስተማራችሁ እንትን ስላለ ባጅ ሲለጥፈብን ስላለ እሱን ይዛችሁ እስከ መጨረሻው መሄድ ትችላላችሁ። ግን አሁን አዲስ ማንነት የተቀበለው ያ አንተ የምትለው ያ እንደነ ወርቅነህ የመሰለው እንደነ ደመቀ ያለው አውጡ። በቃ ይሄን ነገር ከዚህ በፊትም ተናግረናል። ከዚህ ቀደም ወርቅነህ አይተናው ማለት የህዋት አሽከር የነበረ ሰውዬ በአሁን ሰዓት እያንዳንዱ ኢትዮጵያ ላይ የሚደረገውን ነገር አሉ ከሚባሉ ከባለ ሀብቶችም በመቀጠል ኢትዮጵያ ውስጥ ለሚደረገው ወንጀል በሙሉ አንደኛ አገላባጭ ኢትዮጵያ ውስጥ ካሉት አንዱ ነው። ያ ሁለተኛ ደመቀ መኮንን ሁሉ ጊዜ ነው እናገረዋለሁ፣ ነገም እናገረዋለሁ፣ ደግመዋለሁኝ። ያ አንድን ነገር ስንናገር የኦሮሞ አክቲቪስትም ሆናችሁ የኦሮሞ መሪዎች የአማራም ሆናችሁ የሶማሌ የከምባታ የትግራይ ልጆች የትግራይ ተወላጆችም ሆናችሁ እባካችሁ አብይ ብቻ አብይ እንዲሆኑ አብይ እንደዚህ ወጥቶ አብይ እንደዚህ ገብቶ ምንላትን ነገር ፍጹም አሳማኝ አይደለም፣ ትክክልም አይደለም። አብይ አይደለም መሳሪያ ይዞ ወርዶ ብቻውን ትግራይ ላይ የሚዋጋው፣ አብይ አይደለም ቤንሻንጉል ላይ ሄዶ የሚዋጋው፣ አብይ አይደለም ወለጋ ወርዶ የሚዋጋው። ከአብይ ጋር ሆና ሀገሪቷን የምትመራ ሴትዮ ወይዘሮ ሳህለወርቅም ትባላለች። ምክትል ጠቅላይ ሚኒስቴር ሆኖ ሀገርን በቴሮሪስት እያፋጨና ያጋጨ ያለ አንደኛ ሀገሪቷን ያ እያፋጨ ያለ ደመቀ መኮንን ይባላል። በግልጽ ወጥተው ላይ ያለው አረፋ ነው ብለው የተናገሩት እነ ዮሐንስ በኋላ የሚባሉ አሉ። የዛሬ ዓመት አሜሪካን መጣው ማለት ነው። ሚዲያ ቀጥረው አባይ ሚዲያ እንዳልከው ወይዘሮ መዓዛ መሐመድ የምትባለው መስከረም የምትባለው የተለያዩ ሰዎች ገንዘብ እየተከፈላችሁ ከናንተው ልክ አንተ አብይ ከፍሎ እንደሚያዞራ አንተ ስዩም ጉማሬ ራስህ በነፃ አይደለም እየለፈለፍክ ያለው። አንተ ራስ ተከፍሎ ለመንግስት እንደምትሰራው በሙሉ አንተም አብይን ደግፈህ እንደምትሰራው በሙሉ እነሱ ደግሞ መንግስት ላይ ያሉትን ደመቀ ብለው ባይጠሩ በአዴን ይያሉ ብለው የሚጠሩት ወይም የአማራ ብልጽግና ብለው ደግፈው እነሱም ደስ የሚሉት አንተ ነሽመልስን ትመታለህ። ታየ ደንዳና ጓደኛ ስለሆነ አትናገረውም። ማንሱ ታከለው ማን ትሳደባለህ። የኦሮሞ ብልጽግና ግሩፕ አትደግፈውም because ኦሮሞ ስለሆነ አንተ ራስህ ጁንቶ ነህ። ስዩም አንተ ስዩም የምትባል ሰውዬ ያ ያልታወቀብህ
የአማራ ጽንፈኛንም ምትጽንፈኛ ሲባል እኔ ምን እንደሆነ ስድብ ይሄን የአማራ ጽንፈኛ ብለህ ትጠላቸዋለህ የአማራ ብሔርተኝነትን እንዳከናውኑ የኦሮሞ ጽንፈኛ ምትላቸው ኦሮሞዎቹን ትጠላቸውና ከሆነ ጋር ታላትማቸዋለህ ያንተ እንዲቃላ ግን ያ አብይ ኦሮሞና አማራ ነኝ ስላለ ብቻ እንደ መላእክት ታመልክበታል እንደ ታቦት ማለት ነው ገባ አንተ ራስህ ያልታወቀብህ ዘረኛ ጎሰኛ ያ መንደርተኛ በቃ ምን ልበልህ ራስህ አላወቅከውም አንተ ኢትዮጵያ አይደለህ አንተ በስራ አታምን በስራማ ምታምን ቢሆን ኖሮ አብይ ከሚሰራው ይልቅ ታከለ ኡማ የሚሰራ ይበልጣል አብይ ከሚሰራው ይልቅ እታች ያለው ሽመልስ አብዲሳ 65 ሚሊዮን ኦሮሞን ህዝብ ይምራም በስነስ እነሱ ይበልጣሉ ያ ሁሉም አብይ ማለት እንትን ነው የመጨረሻው አንጀት ነው አፋኝኮ ምላስ አላምጦ ጉሮሮ አውርዶለት ጨጓራ ፈጭቶለት በመጨረሻው ወደ ሰውነት የሚያስተላልፍ ባጀት የሚቀበል ባጀቱን ቆጥሮ የፈለገውን የሚመድብ ተመካክሮ ያ ለፈለገው የሚያስመድብ ለፈለገው የሚከለክል ነው አብይ ማለት ማንኛውም ሀገር ጠቅላይ ሚኒስቴር ወይንም ፕሬዝዳንት ጠቅላይ ሚኒስቴሩ የሚሰሩትን ስራ ሀፉን ወይዘሮ ሳህለወርቅ ናት የምትሰራው ሀፉን የውጭ ጉዳይ ነው የሚሰራው ሀፉን ተከፋፍለው ነው የሚሰሩት አንተ ግን በግልህ የወደድከው በግልህ የምታደንቀው ይሄ ሰው ያለ አብይ አህመድ ግድ የለም በፍቅራችሁ ችግር የለውም ተዋደዱ የመናገር መብት አለ ግን ሰውን ጽንፈኛ ስትል አንተ ራስህ ያልታወቀብህ ጽንፈኛ መሆን ሊገባ ይገባል ያ አንተ ራስህ የኦሮሞ ብልጽግናንም ሰድበህ የአማራንም ብልጽግና ከሰደብክ የትኛው ብልጽግና ነው አንተ የምትደግፈው ወይንም ደግሞ የትኛው ፓርቲ ነው ኦነግንም ሰድበህ ፋኖን የምትሰድብ ከሆነ ላንተ ለብቻ ተጠፍጥፎ በ9 ወር ውስጥ ልጅ ይሰራል ኢትዮጵያን የሚያስተዳድር አይደለም ስለዚህ አንተ ራስህ አንተ ስዩም የምትባል ሰውዬ ራስህ ያላወቅከው ውስጥ ጽንፍ አለ ያ ጽንፍ ምንድነው የአማራም ማንነት አንሰማም የኦሮሞ ማንነትንም አንሰማም የኦሮሞ ጥያቄንም አንሰማም የአማራን ጥያቄ አንሰማም ተጨፍለቁና ኢትዮጵያ ሆኑ የሚለው ይሄ ጥሩ አይደለም ኢትዮጵያ ደግሞ አንድ ነገር ምትላል ኢትዮጵያ አትገነጠልም ትላለህ ኢትዮጵያ በአንተ እድሜ ሁለቴ ተገንጠላለች እኮ ያ ጅቡቲ ስትገነጠል እርግጠኛ ነኝ ወይ እናት ወይ አባት ተወልደዋል ያ ጅቡቲ ስትሄድ ሚኒሊክ ፈርሞ ሲሄዱ አባት ተወልደዋል አይደለ አባት አንተን የወለዱ ጊዜ ደግሞ ኤርትራ አጨብጭባ ሄዳለች ያ ኢትዮጵያን የሚያፈርስ አናት ይፈርስ ኢትዮጵያ አትፈርስም ጠላቶቿ እንዴ አሁን እኮ ትግራይ ልትሄድ እኮ ነው ምንድነው የምትጠብቀው ሄድና መልሳታ አትችልም እመነኝ እኔ እንጂ አንድ አመትም አይሆንም ትግራይም ትሄዳለች አንተ ራስ ጽንፈኛና እርግጥ እንትና አትሁን ገንጠኛ አትሁን አንተ መልአክ አይደለህም ያ አትገነጠልም አሳምራ ትግራይ ትገነጠላለች ያደረጋችሁት ነገር በሙሉ የሚያስገነጥል ነው ትገነጠላለች ሁለተኛ ሌላው አንተ የተናገርካቸው ነገሮች አንተ የመንግስት ጆሮ ስላለ እኔ ስለሰማው አንተም ለነገሩ የሚሰማህ እኮ የለም አንተንም የሚሰማህ የለም እንደኔ በነገራችን ላይ ይሄ አንድነት ኃይል የምትለው ማይሰማም አሁን እኔ ስለፈልፍ ኦሮሞ የሚባል አይሰማኝ ቢሰማኝማ ኖሮ ድሮ ነፍሱን አትርፎ ዛሬ እስር ቤት የማይገቡም ነበር እነ በቀለ ገርባ እንትና አይገቡም ነበር እኔ ምነግራችሁም ከድሮ ጀምሮ ጆአር ቢሰማኝ ከድሮ ጀምሮ ከዛሬ 3 አመት ጀምሮ ጆአር ታብዬ ቢሰማኝ ኖሮ ዛሬ ለዚሁ ለኦሮሞ ባልበቃ ነበር ያ አንድ ነገር ላይ ብቻ እኔ አሁን አንተን ጥላቻ የለኝም because አሁን አንተ ጽንፈኛ ኦሮሞ ምናምን ልመስል ይችላል ወይንም ደግሞ ስምን ሳነሳ ዋው የበታች አርገል በርግጣው በስራ የበታች ልንሆን ይችላል አንተ ማዕረግ ሊኖር ይችላል ሰዎችን ተቀርጻለህ ታስተምራለህ ምናምን ነገር ብዙ ከኔ በለጥ በድምን ልትበልጥ ትችላለህ አንበባል ወይንም ደግሞ አጋጣሚውን አግኝተሃል ያ ግን አንተ 19000 መጽሐፍ ካነበብከው እኔ ወደ 20 መጽሐፍ ያነበብኩትኝ በእድሜ እኔ ይሻላለሁ ባስተሳሰብ ወይንም ባመለካከት ይሄንን አሳምሬ እነግርሃለሁ because አከሄደ የሌለ በቃ ሰው መሬት ላይ ይሄዳል አይደለ ወይንም ደግሞ በፕሌን አየር ላይ ይሄዳል አንተ እንዴት እንደምትከንፍ ራሱ አታውቀው በጫቲውን የምትከንፈው በመጠጥዩን በሴሎይሁን በጠጅሁን በምን ይሁን እንደምትከንፍ አታውቅ ያ ሰዎች አውርተን ከጨረስን በኋላ ላንተ እንደ አዲስ ነገር መጥቶ ሊሆን ይችላል ዛሬ ስለደመቀን የተናገረያለው ከሁለት ወር በፊት ወይም ወር ከምናምን ይሆነዋል ቤንሻንጉል ክልል ላይ አቶ አብይ አህመድ ሄደው አናግረው
ሲመን እሳቸው ራሱ ከቤንሻንጉል አንድ እግራቸው አልወጣም ማን ነው አብይ አህመድ ለምን እሳቸው ምለው ይቅርታ ከቤንሻንጉል አንድ እግሩ አልወጣም መተከል ላይ 200 ሰው ነው 300 ሰው ሲሞት ሲገደል ያ የሚሞተው ግን 50 ምናምን ኦሮሞ 50 ምናምን 20 ምናምን ግሙዝ 50 ምናምን ጋሞ 20 ምናምን ኦሮሞ አማራ ከዛ ጥቅልል እኔ በዘር በስጋ ማቃት ልጅ ቤተሰቦች አይሞት የኔ ጓደኞች አሉ ወደ 7 ቤተሰብ ያለፈባቸው በአንድ ቤት ውስጥ በቅርብ ምናቅ ያ ግን እኛ ማውራት ሰለቸን ከማውራት ይልቅ የኦሮሞ ህዝብ መስራት ይሻላል ብሎ ስራ ላይ ታጥቋል በቃ ራሱን ነፃ ለማውጣት እየታገለ ነው ወሬ ሰለቸን አንተ ግን ይሄንን ነገር ይሰማው ከኔ ነው ራሱ እርግጠኛ ሆኜ ብለም ከእኔን ተከታተሉኛላችሁ እኔ ግን ይሄንን ነገር በራሴ ሪሰርች አድርጌ ነው ብዙ ተዘፍዘፈ ፊልም ስለማይ የክሪሚናል ፊልም ስለማይ የፖለቲካ የሲአይኤ የኤፍቢአይ ፊልም ስለማይ ቁጭ ብዬ እድሜን ለኔትፍሊክስ ጭንቅላቴ ዩኒቨርሲቲ ካለው ይልቅ ስለሰሞኑ ስለዚህ ስለ ወቅታዊ ክሪሚናል ጠጥቻለሁ እድሜ ለአሜሪካን ፊልም ያ ካንተ እኔ ይሻላለሁ ገባ ስላየው ይሄንን ነገር አስቤ እንደዚህ አይነት ነገር የሚደረገው በግልጽም አይደለም እንደዚህ አይነት ነገር የሚደረግ አንደኛ ነገር ኒውሱ ሲሞቱ የሚሰማው 360 ነው የሚሰማው አባይ ሚዲያ ነው ቶሎ የሚሰማው ወለጋ ክልል ላይ አማራ ሰፈር ሞተ ተብሎ የሚሰሙት አባይ ሚዲያዎች ናቸው ኦሮሞ አይሰማም ያ ስለዚህ ገዳዩ ማን ነው ስንል ቀጥ ብለን መጀመሪያ ምን ሄደው ወዴት ነው ወደ አማራ ክልል መዞር አለብን ማን ነው ገዳዩ ስንል ወደ አማራ ክልል ማን ነው እንደዚህ አይነት ነገር የሚያስደርገው ስንል ብር ያለው ሰው ተናገር ያለው ባለሀብት ፖለቲከኞች ናቸው ሀገር የሚበጠብጡት ፖለቲከኞች ብቻ አይደሉም ባለሀብቶች ስለዚህ በራሴ ማንንም ሳይነግረኝ አውጥቻ አውርጄ ከአንድ ሰው ጋር ብቻ ነው ዲስከስ ያረኩበት እኔ ይሄ ነገር አልኩኝ ያ ስታስቢው ምን ሊመስልሽ ይችላል የሚገደለው ኦነግ ነው እየተባለ እኔ ደግሞ ለኦነግ እዛ ሆኖ ሲታገል ኦነግ እዛ ሆኖ ሲታገል እናንተ የኦነግ ስም እዚህ ስታጠፉ እኔ ደግሞ ቀጠቀጣቸዋለሁ ኦነግ እንዳልሆነ ስለማቅ የኔ ወንድሞች እንደዚህ ስለማያደርጉ ለነጻነት እኔ ለነጻነት ታጋይ ነኝ ዘመዶችም ለነጻነት ታጋዮች ስለሆነ ለነጻነታቸው ሰላማዊ ሰው አይነኩም ወለጋ ላይ ስንት አመት በሙሉ ኦሮሞ ቁጭ ብሏል ያ ቁጭ ብሎ አንድ አማራ ኦሮሚያ ወለጋ ላይ አማራ ትልቅ መሬት አለው አራሾች ናቸው ያ ተዝናንተው ነው የሚኖሩት ጎጃምና ጎንደር እንደናንተ አይኖሩ ግን አሁን ለምን እነሱ ታርጌት ሆኑ ስንጠይቀኛ ሰዎች እንደዚህ አይነት ነገር አድርገው እንኳን ከመሐላቸው ነው የለም ይሄንን የሚያደርገው ግን ማን እንደሆነ እናውቃለን ያ ማው ግን አትፈልጉም ስንነግራችሁ ማውቅ አትፈልጉም ይሄ ነገር እንደዚህ ነው ስንላችሁ ማውቅ አትፈልጉም ምትወነጅሉት ሁሌ ኦሮሞን ነው ዛሬ ግን መጣህና ያ ይችን ከኔ ወሰዳችሁ ደህንነቶች ያ ቁጭ ብላችሁ እኮ ነው የምትከታተሉ ያ እብዷ እኔ እብድ ነኝ አይደለ እብድስ እናንተ ናችሁ ሀገራችሁን እኔ ቤቴ ውስጥ የተቃጠለ እብድ የምትሉኝ ግን እኔ ብዙ ጊዜ ሰማለሁ ባለስልጣኖች እብድ ትሉኛል እኔ ጂጂኪያ የቦሼ ወርቅ ባላለሁ ኦኬ ወይስ አንተ በሻሻ ወርቅ አይደለ እኔ ደግሞ የቦሼ ዶክተር አብይ እብድ አትበለኝ የበሻሻ ወርቅ ከሆን ካንተ እኔ ደግሞ የቦሼ ወርቅ ባላለሁ ኦኬ አያቶች ያወጡልኝ የቦሼ ወርቅ የጆቴ ወርቅ ጆቴ ነው የሚባለው ኦኬ እብድ አትበሉኝ እኔ አብዳችሁ ቅሩ ያበዳችሁ አገራችሁ ከዳር እስከ ዳር ስትቃጠል ውሃ ማፍሰስ ያቃታችሁ እናንተ ባለስልጣኖች እናንተ ናችሁ ያበዳችሁት ስለዚህ ተናግሬያለሁ እቺ ሀገር የምትተራመሰው በማንነት በነደመቀ ነው ለምን የሚለው ቦታውን አንተ የረሳኸው ነገር አለ እኔ ላስታውስ ለምን ሲባል ይሄ ነገር ቀደም ብሎ አልተደረገም ግን ትግራይ ውስጥ ህዋት እንደሚመታ ቀደም ብሎ ታርጌት ማን ነው ፕሮፖዛል ስትራቴጂ ወጥቷል ሲያስቡት አብይ ትግራይን ከደፈረ ዞሮ የሚመጣው እኛ ላይ ስለሆነ ብለው አንድ የተሳሳተው ነገር ይሄንን የሚያደርጉት የአማራዎቹ ብቻ ሳይሆኑ የኦሮሞ ጁንቶች ከህዋት ጋር ሲሰሩ የነበሩት ተጣምረው ያ በጥብጠው አብይን ማስነሳት ነው because አብይ እንደ መጨረሻው ደመቀን ነው ይዞት የሚያስገባው አባዱላን ስለሆነ ይሄንን ደግሞ ግጥም አድርጌ እናገራለሁ ስለዚህ እነዚህ ሰዎች ግሩፕ ሰርተውና ያ ይሄ የኔ ጥናት ነው ግሩፕ ሰሩና ይሄ ሰውዬ ይሄንን ከደፈረ ህዋትን እንደዚህ ካደረገ ይሄ ሰውዬ እንደ ከኢሳያስ ጋር ሆኖ
የት ነው የሚመጣው እኛ ክልል ላይ የዛኔ እነማናችሁ እጅ የምትሰጡት ከአቦይ ስብሐት ጋር የምትገቡት እነማናችሁ እናንተ ያድግ because አብይ ልትወነጅሉት አትችሉ አብይ ትላንትና ስለላ ውስጥ የነበረ ነው ያ 2 አመት ሰርቷል ከዛ በኋላ ግን ስለላ ውስጥ እነማን እንደነበራችሁ ራሳችሁ ልቦናችሁ ያቃል ማንን ስታስገድሉ እንደነበረ ልቦናችሁ ስለሚያቅ ስራችሁ በቪዲዮም ሆነ በእንትን ጁንቶ የራሱን ዶክመንት አቃጥሎ አጥፍቶ ሲሄድ ግማሹን ቀርቶ ሲሄድ የእናንተን ዶክመንት ግን ለና አብይ አህመድ ለተቃዋሚ ድርጅቶች በወሬ ደረጃ ለኛ ራሱ ምን ስታረጉ እንደነበረ ቁጭ አርጋው ነው ሄዱት ያ እናንተ ደህንነት በሙሉ ሁሉም ዶክመንት ጠፍቷል እንደ ሰላማዊ ሰው ምክትል ሚኒስቴር እንሆናለን እላይ ያለው አረፋ ነው ምናምን ብላችሁ ኢትዮጵያን ለመምራት አስባችሁ ከሆነ ተሳስታችኋል ከአቦይ ስብሐት በኋላ በመቀጠል የምትገቡት እናንተ የባአዴንና የኦፒዲዮ የነበራችሁ ጁንቶች ስለሆናችሁ ቪልኮመን ይሄንን አውቃችሁ እንዳትወጡ ታግዳችኋል ውጪ መሄድ አትችሉም እንደዛ ሆኖ አሁንም ትዘርፋላችሁ ታዘርፋላችሁ ስለዚህ ያላችሁ ድል ምንድነው ኦኬ ይሄ ሰውዬ እሳት ውስጥ ገብቷል ተነስ በል ምታ ትግራይ እንበላላችሁ ያ አቶ ደመቀ ግን በእንዲችን ነገር ያቃሉ ዝም ምን ያሉት አሉ ስብሰባ ላይ በሙሉ የሆነ ነገር ሲደረጋሉ ይሄ ነገር በጦርነት ይፈታል ብላችሁ ታምናላችሁ ይላሉ አሉ 10 ጊዜ እንትን ላይ ስብሰባ ላይ ትግራይ እንምታ በሚለው ብዙ ጊዜ ማከላዊ በሚስጥር የተሰበሰበው ስብሰባ ላይ የመጀመሪያው ተቃዋሚ ማደሉም ግን እነዚህ ሰዎች በጦርነት እንዳያሸንፉን ይሄ ሁላ ራሱ ብዙ ከዳር ያሉ ሀገሮች እንዲሳተፉበት ማስፈራራት የሰጡት እነዚህ ሰዎች ናቸው ይሄ ሁላ አደጋ እንዲመጣ ያደረጉት because እነዚህ ሰዎች በቀላሉ መቆጣጠር ይቻል ነበር ሶማሌ ማያስፈልግም ሱዳን ማያስፈልግም ኤርትራ ማታስፈልግም ነበር ያ ግን እነሱ የመሰላቸው ምንድነው ያ ይሄንን ሁላ ኃይል ይዞ ሄዶ እነዚህ ሰዎች አያሸንፍም ነው ሰውየው ግን ብልጥ ነው እነሱ የመሰላቸው አሁን ባለ በኢትዮጵያ ወታደር ሄዶ ትግራይ ላይ ይሄንን ነገር አርጎ ተሸንፎ እነዛ ይመጣሉ ተመልሰው ነገር ነው የመሰላቸው ሰውየው ግን ተዘጋጅቶበት ሶማሌንም ደቡብ ሱዳንንም ዱባይንም ምንንም አርጎ የነዚህ ሰዎች ጉልበት ከፍ አርጎ ነው ያየው አይቶ ይሄው አገሪቷን ዶቃ መዳ አድርጓት መጣ እንጂ በነበረ ወታደር ቢሄዱ በስነ ስርዓቱ ያሸንፉ ነበር ታርጌት ታርገው ስትራቴጂያቸውን ተጠቅመው የሚፈልጉትን ማውጣት ይችላሉ ይሄ ሁላ ጣጣ ባልመጣ ነበር ይሄ ሁላ የነዚህ ግፊት የነዚህ የደደቦች 27 አመት በሙሉ የጦር ስትራቴጂ ማያውቁ ያ ዝም ብለው የነመለስና የናሄለ ማርያም ተላላኪ የነበሩት ከስር ያሉት እነደመቀ ምናምን እነሱ ናቸው ይሄንን ሁላ ያደረጉት ይሁላ ኃይል እንዲሰፍር ትግራይ ውስጥ ያደረጉት እነሱ ናቸው አንድ ፈርቶ እንዲቀር ወይንም ደግሞ ሂዶ እንዲያጠፋ ያ ይሄንን ያደረጋችሁት ቀጠለ ይሄ ከተደረገ በኋላ እንደምንም ተብሎ በማሸነፍም በጆኖሳይድም በምንም ሰውየው ያርፋል ብላችሁ ነበር የጠበቃችሁት ሰውየው ያርፍም አንድ የተናገረው ነገር አለ ጥፋተኛ ሆኜ ከተገኘ ኢትዮጵያ ህዝብ ያጥፋኝ መጀመሪያ ግን ጠላቴን አጠፋለሁ ብሎ ነው የተነሳው ሰውየው ምንድነው አሁን አቶ አብይም የሚለው ቢሞት የማይቆጨኝ ከዚህ በኋላ በሚፈረድብኝ ነገር በሙሉ እቀበላለሁ ግን ብሎ አላሉ የኦሮሞንም የኢትዮጵያንም ጠላት አጠፋለሁ ብሎ ነው የተነሳው ያ ይሄንን ራሴ ነኝ የምነግራችሁ ያ ይሄንን አደረጋችሁ ሀገሪቷን ዶቃ መዳስ መጣችሁ አስወጣችኋት ትግራይ ያ ራሳችሁ ነፋችሁ ሰውየው ወይ ፈርቶ እንዲቀመጥ ወይንም ራሳችሁ እንትን ለማለት ግን ይሄ ማለፈ አሁን የሚቀጥለው ኔክስት ጆንቶ ቁጥር 2 ሰከንድ ጆንቶ እናንተ ናችሁ እናንተ የባአዴንና የኦፒዲዮ ኦሮሞንም አይለቅም ሰውየው ከዛ እናንተም ትገባላችሁ ፍለፊት ጥርት ያለው ይወጣል እኔ አጥፍቼም ከሆነ ቀጣለው ብሏል ይቀጣል ይሄው ነው ግን ችግሩ ምን እንደሆነ ታውቃላችሁ ቆይታችሁ ነው ነገሮችን ምታመጡት ቆይታችሁ ነው ምታወጡት ያ የምትከታተሉትም ከኛ ነው ምታዳምጡትም ከኛ ነው ከራሳችሁ አይደለም ሰርታችሁበት አይደለም
እኛን የመሳሰሉ ሰዎች ከኛ በላይ ያሉት ምሁሮቹ ስለሚፈሩ እንደ ጂጂ ፍርጥ አድርገው አይነግሯችሁም አውጥተው አይነግሯችሁም because ቲትላቸው ዶክተሬታቸው ሊቀማ ይችላል ፒኤችዲያቸው ሊቀማ ይችላል ፕሮፌሰር ማዕረጋቸው ሊቀማ ስለሚችል ከሀገር ይልቅ በሰው በተሰጣቸው ወረቀት ስለሚያምኑ በራሳቸው ዕውቀት ሳይሆን በተሰጣቸው ዶክተሬት ቢቀማስ ያ ማዕረግ ፒኤችዲ ባነው ፕሮፌሰርነት ቢቀማስ ስራዬን ባጣስ ነው እንጂ እውነትን ባጣ ብለው አያስቡ ስለዚህ የኢትዮጵያ ምሁሮች ራሳቸው ገደልግቡ ያ ገደልግቡ ለእውነት ሳይሆን የቆማችሁት ለውሸት ነው የቆማችሁት እናንተ የምታስቡት ተርቦ ያስተማራችሁን ህዝብ ሳይሆን የምታስቡት ወይ ተምራ ያስተማራችሁን ሀገር ሳይሆን የምታስቡት ያ አስተምሮ ተምሮ ልኳችሁ በችግራችንም ይሁን በደስታችን በያዛችሁትና በመትበሉት ደሞዝ ነው የምታስቡት እንጂ ስለ ደሃም አታስቡም ስለ ደሃም የሚያስቡት ደግሞ ቄሊንጦ ናቸው ያሉት እንጂ ሌሎቻችሁ ደፍራችሁ ማትናገሩ ሀገር እንድትድን ደፍራችሁ አይደለም ደፍሮ መዝመት አይደለም ሚዲያ ላይ ወጣችሁ ደፍራችሁ እንኳን አትናገሩ ችግሩ ይሄ ነው ብላችሁ አትናገሩ because ነገ ከደመቀ ፖለቲካ ነው የምታስቡት ምንድነው አብይ ኮደቀ ከደመቀ ጋር ሁኜ ይሰራሉ አቶ ደመቀ ጥሩ ሰው ናቸው እንጂ አቶ ደመቀ 27 years ምን ሰርተዋል እስከ መጨረሻው ተማግቼ ደመቀን አወርዷል የሚል ጭንቅላት የላችሁ ፖለቲካ ነው ፖለቲካ ጌም ነው አይደለም ትሉት ፖለቲካ ጌም አይደለም ፖለቲካ በትክክል ለወሰደው ህይወት ነው የሰውን ህይወት የምትቀይርበት የህዝቦችን ህይወት የምትቀይርበት ሀገርን የምታተርፍበት ነው ግን አይደለም ለእናንተ ብቻ የእናንተን ጥቅም የሚያስከብር የእናንተን አመለካከት ያለው ፖለቲከኛ ከሆነ ኦሮሞ ምን አማራ ወይ ሃይማኖታችሁ ተመሳሳይ ከሆነ አብራችሁ ነው የምትገጥሙት ለዚህ ነው ያታሰራችሁት ምንም ያልደረሰባችሁ ለዚህ ነው ማትከሰሱትም ለዚህ ነው እያደር ያማረባችሁ የሚሄደው ያ ከተከፈላችሁ እንደሲዩምና እንደ ኢትዮጵያ ፖለቲከኞች እንደነ ማዓዛ እንደነ መስከረም እንደነ ምናምን ነገር ገንዘብ ከተከፈላችሁ ውሸቱን ነጩን ጥቁር ብላችሁ ታወራላችሁ ለብሔር እኔ ግን ለብሔራችሁ በትክክለኛ መንገድ አልቆማችሁ ያ ይሄ ነው ሌላው ለምንድነው እነዚህ ሰዎች እንደሚያደርጉት ለሚለው ያለፈውን የአህዳዊው ወይንም ደግሞ ያለፈውን የአንድ ቋንቋ የበላይነትን ለማስፈን አለቅ ልዩ ጥቅም ኖሮት አይደለም ጉራ ስለሚወዱ አከሌ ባለቤት ነው ገስተን እንዴ ስትናገሩን እኮ እኛኮ ጌቶቻችሁ ነን እኛኮ ገስተናችኋል እኮ ነው የምትሉ ልክ እንደ ትልቅ ገስተናችኋል ክሪሚ መሆኑን ግን አላወቃችሁ ሰዎችን በባርነት መግዛት ቋንቋቸውን መቀማት መሬታቸውን መቀማት ማንነታቸውን መቀማት ያስከፍላል እንደዚህ ያስከፍላል ያስገድላል ሀገር ያባላል እኛም እናድጋለን ምንወልጋቸውም ልጆች ያድጋሉ ነገ ይበቀላሉ እንደዚህ ነው የሚሆነው ስለዚህ የሰው መንደር አትሂድ የሰውን ቋንቋ አታጥፋ የሰውን ማንነት የሰውን ካልቸር አታጥፋ ፍትህና ዲሞክራሲ ባለ መንገድ እኔ የፈለገውን አስተዳድረኝ ግን ቋንቋዬን ጠብቅልኝ በአንድነት ስም በኢትዮጵያዊነት ስም አትሸውደኝ ራስ ስዩም ብትሆን የኢትዮጵያዊነት ስሜት ኢትዮጵያዊነት ባንተ አስተሳሰብ የተገነባችሁ ኢትዮጵያዊ የውሸት ናት አታቃትም ሰው መሆንን ልመድ ለምን ብዙ ጊዜ አይታችሁ ነው ዲያስፖራው ለምንድን ነው እኩልነት ስለገባው ነው ከናንተ ምን በጣው በአነጋገርም ባመለካከትም አንዳንድ ዱም ካልሆነ በስተቀር አንዳንድ ጭንቅላቱ የነፈዘ ካልሆነ በስተቀር የሰውን መብት የሚናፈቅ ካልሆነ በስተቀር ሁላችንም ባንሆን ጥቂቶቻችን እናንተ በብሔር ከረጢት ብትከቱንም ውሸት ነው አይደለንም የሰውን መብት እናከብራለን ያ ሀገራችን ላይ ራሳችንን ለመከላከል እስከፈለገው መንገድ ድረስ እንሄዳለን እኔን አትጠራጠሩ የሚያስከፍለውን እንከፍላለን በሀገራችን በመብታችን ይሄንን ማንኛውም ዓለም ላይ ያለው ሀገር ዛሬ አደጉ ምንላቸው እንደዚህ ከፍለው ነው ዛሬ እኛንም ተቀብለው የሚያኖሩ ስለዚህ መከፈል ያለበት ነገር ይከፈላል ግን ስንታገል እንደሱዩም ያለው ቆዳና ዝንጀሮ ያ እነ ደህንነቶች ናቸው እንትን ደመላሽን መምታት ከፈለጋችሁ ምቱት because ተጠቅማችሁበታል ምትፈልጉትን አሰርታችሁታል ተጠቅማችሁበታል ምቱት አያገባኝ የጁን ያገኘሱም ከሆነ ግን እሱ ኦነግ ሊያስታጥቅ አይችልም በርግጥ እናንተ የፈጠራችኋቸው ኦነጎች አሉ ይሄ ግልጽ ይሁን ህዝብ ይወቀው ትክክለኛው ኦነግ ሳይሆን እነ መሮ ሳይሆኑ እናንተ ህዝብን ያ ስትፈልጉ ማስገደል የምትፈልጉት እናንተ ራሳችሁ እናንተ ብልጽግና ውስጥ ያላችሁት ያ ኦነግ እንደዚህ አይነት ነገር ስለማይታዘዝላችሁ ራሳችሁ እንትን ገስታችሁ ምንድነው የሚባለው ጸጉር ይሄ ድሬድ ከቻይና አስመጣጣችሁ ልብስ አርጋችሁ እንትን አርጋችሁ የራሳችሁን ከኦሮሚያ ፖሊስ ያለው ሄዳችሁ ምታሸከሽኩ ምታስገድሉ ራሳችሁም አላችሁ
ግን ምን ምትሉት ሸኔ ነው ያደረገው ሸኔ ከየት ነው ከዛ መጥቶ እዚህ ድረስ መጥቶ እንትን የሚለው የለም ማለት አይደለም ግን ንጹሃንን አይገለም እንደዚህ አይነት ክሪሚናል አይሰራ because የነጻነት ታጋይ ነው ነጻነቴን ተነፍጋለሁ ያለ ነጻነታቸውን የሚነሳ ህዝብ እንትን ድርጅትም ሆነ ኦሮሞ አይደለም ይሄንን የሚያደርገው ስለዚህ አሁንም ይሄን ሬት የሚላውን ባጃችሁን አንሱና እውነት ሀገርን የምትወዱ ከሆነ እውነት የኦሮሞን ህዝብ የአማራንም የምትወዱ ከሆነ ማባላታችሁን ተውና ህዝባችሁን አድኑ ይሄንን የምታደርጉት ተቃዋሚ ድርጅት እንትናም አይደለም ማንንም አይደለም እራሳችሁ ስልጣን ላይ ያላችሁ እነደመቀ የምትባሉት ኢቭን ይሄ አብ የሚባለውን ነገር ልጆቹን ባትቀላቅሏቸው ከአብ ጋር እንትን ኖሮኝ አይደለም ያ ጉረኞች ናቸው ዝም ብለው ናቸው ግን አቅም አላቸው በየነሱን አለ አቅም ያላችሁ እነማን ናችሁ ስልጣን ላይ ያላችሁት የአማራ ብልጽግናዎች ናችሁ እናንተ ናችሁ ሰውን የምታባሉት እናንተ ናችሁ ታግላችሁ ማሸነፍ ስለሚያቀታችሁ ይያለው ባለፈው እንደ ኦሮሞ እንደ ሱማኔ እንደ ሀዲያ ወላይታ እንዲ ብላችሁ ደረታችሁን ሰጣችሁ ማሸነፍና ጠላታችሁን ማስወጣት ሲያቀታችሁ ትሞቱና ትሄዱና ዘራችሁ ያለበት ቦታ ላይ ለምሳሌ ወለጋ ላይ ቃል በቃል አለን ሪኮርዱ አንድነት የሚል ምንድነው አንድነት አይደለም የሆነ ሚዲያ ላይ ያ ወለጋ የሚገኙትን ምን ቀበሌ ውስጥ ወረዳ ውስጥ የሚገኙትን አማራዎችን አስታጥቃችሁ ያ ራሱን ኦነግን እንዲገል አርጋችሁ ራሳችሁ ተንኩሳችሁ ኦነግን አባራችሁ እናንተ ላይ ግን የደረሰው ማን እንደሆነ ታውቁታላችሁ ማን ይሄንን እንዳደረሰባችሁ ያ ሚኒሻ ራሱ ልዩ ኃይል የጠራረጋችሁ ያ እዚህ ላይ ኦሮሞ አንደኛ ትክክለኛ ኦሮሞ ልዩ ኃይልም ይሁን መከላከያ ኦሮሞ ሲነካ ጠጥቶ ይሞታል እንጂ ዝም አይልም ያ በሀገሩ ላይ ልታባረሩት አትችሉ ይሄንን እናቃለን አሁንም መተከል ላይ ያ በራሳችሁ ገላችሁ በራሳችሁ ፖለቲካ ሰርታችሁ በራሳችሁ ግሬደር በላስቲክ ጠቅለላችሁ በሚዲያ ራሳችሁ ለሊቱን እንደሞተ ምን ተቆጥሮ የመጀመሪያ ገናኩ መጀመሪያ ዜናውን ስታቀርቡ አማራ ተገደለ 200 ተገደለ በቃ 200 ተገደለ ካልኩሌት አርጋችሁታል መጀመሪያ ጥናት አርጋችኋል እዛ አካባቢ ላይ ስንት አማራ እንደሚኖር ግን ውሸታችሁን ነው አማራ ብቻ አይደለም በዛ ሰዓት የሞተው 58 ኦሮሞ ጋሞ ምናምን የሚባሉ ሌላ የዛ አካባቢ ነዋሪዎች ናቸው የሞቱት ግን ዜና አባይ ሚዲያ ላይ አንደኛ 360 ላይ አንደኛ ጎድ ሳይድ አንከ ኢሳት አሁን የአብይ ደጋፊ ስለሆነ ብዙ እንትን አይልም አይዘባርቅ ያ ሌላ የአማራ ሚዲያዎች ይሄንን ታርገበግቡታላችሁ ፌስቡከሮች በሙሉ እንዲሁም አክቲቪስቶች ግን ማን ነው የምትሉት አብይ ገደለን ማን ነው የምትሉት ሽመልስ አስገደለን አብይን አይደለም ዝለምት ሽመልስ አስገደለን ማን ነው የምትሉት ኦነግ ሸኔ ገደለን አማራ ኦነግ ሸኔ አማራ መተከል ላይ ሄዶ ከሚገድል ወለጋ ላይ እንትን አይልም እንዴ ያ ነግሯቸዋል እኮ ፈረስም ገደልክ ፈረስም ሰረቅ መርፌ ኃጢያቱ አንድ ነው ብሏቸዋል ጃልማሮ ማድረግ ካለብን የሚከለክለን የለም ግን አናደርግም ብሏቸዋል የኛ ምኞታችንን ፍላጎታችንን አይደል ስለዚህ እንደዚህ አይነት ነገር ላይ ያላችሁት የራሳችሁን የ27 ዓመት ወንጀል ለመደበቅ ብላችሁ አማራን እየገደላችሁ ሀገርን የምታወቁት እናንተ ደመቀ ባያለው ዮሐንስ ባያለው አሁን ዛሬ ስዩም መስፍን ያወጣችሁ እንደሆነ እኛ ከወር በፊት ደርሰንበታል ሪሰርች አድርገናል እናንተ ናችሁ ገዳዮች because ኦሮሞን ታግላችሁ ማሸነፍ ስለማትችሉ ያ ከዚህ በኋላ ኦሮሞን ታግሉ እንደ ልብ ቢዘረፍ ደመቀ መኮንን በሚስታቸው በኩል ስንት ንብረት አላቸው መለስ ዜናዊ አዜብ የላትም እንደደመቀ ሚስት ዘርማን ዘሯል ያ ከስንት ከኦሮሞ ባለሀብት ጋር ነው የደመቀ መኮንን የሚስት ዘመዶች ሴቶች ኮሎ መተው እንትን ያሉት ዘራቸው ለውጠው በሙሉ እኛ እኮ ወለጊዎች ነን እኛ ግን የወሎ ኦሮሞዎች ነን ይላሉ ውሸታሞች በዚህ በኩል ደመቀ አማራ ነኝ ብሎ አማራን ወክሎ ነው አይደል ቁጭ ያለው በዚህ በኩል ደግሞ ኦሮሞ ነኝ ይላል አያችሁ ከዚህ ነው የሚጀምረው ክደት ህዝባችሁን የካዳችሁ ፊንፊኔ ተቀምጣችሁ ልክ እንደነ ጁንቶ ፈርስቶች ያ ትግራይን ትታችሁ አዲስ አበባ 27 ዓመት ተቀምጣችሁ ስትባረሩ መቀሌ ገብተው ህዝቡን እንደጨረሱት በሙሉ እናንተም ከኦሮሞ ጋር ስትሆኑ ዛሬ
እኛኮ ወለዮች እኮ ነን የፈረደበት ወሎ ኦሮሞ የሚባል አለ ትክክለኛ ኦሮሞዎች ጠበንጃ ይዘው እዛ እየታገሉ ነው ለማንነታቸው ከዛ እንዴ ደመቀ እኮ ወለየ ኦሮሞ እኮ ነው በዚህ በኩል ትመጣና ደግሞ እኔ አማራ መሪ ነኝ ትላለህ ግልጹን ተናገር ኦሮሞ ነው ወይስ አማራ ያ ተናገር እንደ አብይ እኔ አማራና ኦሮሞ ነኝ ይበል እንደ ሽመልስ አይ እኔ ኦሮሞ ነኝ ይበል እንደነታከለ ግን በዚህ በኩል ኦሮሞች እሱ እኮ ኦሮሞ የኛ ኦሮሞች ደግሞ አታውቂም እንዴ እሱ እኮ ኦሮሞ ነው እንዴ እኔ ኦሮሞ አብይም ገዳይ ነው ኦሮሞ ሁላችሁም ገዳዮች ናችሁ ኦሮሞን ካደለም የሰው መብት አክብር መጀመሪያ አትግደል ነው አትዝረፍ ከሰው ከደሃ ላይ ዳቦ አትስረቅ ነኝ ነገር ኦሮሞ አማራ ስለሆንክ አይደለም ያ 27 ዓመት የጨፈጨፋችሁት ኦሮሞ አማራ ብላችሁ የአማራ ልጅ አማራ አላፈረፋችሁ የአማራ ልጅ በሙሉ ስትቆርጡና ስትፈልጡ ነበር አይደለ ቆለት ስትቆርጡ ነበር የአማራ ልጅ ቀርቶለታል አልቀረለትም የኦሮሞ ልጅ ቀርቶል አልቀረለትም አማራ በመሆን አማራን አትርፋል ደመቀ አላተረፍክም በረከት ስሙንና አዲሱ አትርፋችኋል አላተረፋችሁ ያ ኦሮሞ ሆነው አትርፋል የኦሮሞን እናባዱላ አላተረፉ ግን ለውጡን አሁን ምንድነው አሁን ደግሞ ለውጡን አብረው ለውጡን የለወጠው ቄሮ ነው አንተ ጉማሬ ያ ለውጡን የዚህ ለውጥ ዋና ኦነግ ነው ኦነግ መሰረትና ትጥቅ ይዞ መታገል ስላልቻለ ያ ውስጥ ለውስጥ ተማሪዎችን በመቀስቀስ ቄሮችን በመቀስቀስ ስንት ዓመት የተሰራበት የኦነግ ልጅ ቄሮ ነው የለውጡ አባት ኦኬ አንተም አይደለም እናንተም አይደላችሁ ከዛ በኋላ እኛ ገፍተን ያ ምናምን ለው አንተ አይደለም እኛ በደማችን የኔ ደሞች የኔ ዘሮች ናቸው የለወጡት ለውጡ የኔ ወገኖች ናቸው የለወጡት አንተም አይደለም እንዲሁም ደግሞ 53 ልጆች አሉ ከባህር ዳርና ከአማራ ይሞቱ የኦሮሞ ደም ነው ደም እኔ ለነሱ ክሬዲት ሰጣቸዋል ምናልባት በእነሱ አማራ ሊድን ይችላል እንጂ እናንተ ዘራችሁን ያስበላችሁ ያ የተገዳደላችሁ እኛንም የበላችሁ ሰላም የሰጣችሁን ከበፊቱ ባርነት ይልቅ አሁን እየጨረሳችሁ ያላችሁት እናንተ ስልጣን ላይ ያላችሁ ስለሆናችሁ እኔ አብይ አህመድ እነሱን በሙሉ ለቅሞ ካገባ አይ ስዌር ገዳም ነው ምገባው ከዚህ በኋላ አምላኬን ተቀብዬ እኔ ማምለክ ብቻ ነው የምፈልገው እኔ ደመቀ የሚባል ሰውዬ አይ ስዌር እግዚአብሔር ምስክሬ ነው እነዚህ 27 ዓመት በሙሉ ልክ እነሱም እንደተገደሉት በሙሉ እነ ሰባት እንደታሰሩት በሙሉ እኔ ኦነግን ምንጣ ማን ግዴለኝም እነዚህ ግን አንደኛ ለኔ ጠላቶች ከዛ በኋላ ላይ ብዬ ነው ፖለቲካን አቆማለሁ ማንንም አልደግፍም ማንንም አልፈልግም ከዛ በኋላ ታገሉ በቃ እኔ ታገልኳቸው እስር ቤት አስገብቻለሁ ለፍርድ ጠይቄያለሁ እነዚህ ሰዎች ካልተነቀሉ መቼም ኢትዮጵያ ሰላም አታገኝ አባዱላ ካልገባ መቼም ኢትዮጵያ ሰላም አታገኝ የኦሮሞ ገዳዮች ካልተነቀላችሁ መቼም ሰላም አታገኙ እናንተ ኦሮሞ ኦፒዲ ውስጥ ሆናችሁ የነበራችሁ እናንተ አማራ ውስጥ ሆናችሁ የነበራችሁ በሙሉ ያ እንደ ህዋት ያ ወይ ሬሳችሁ ካልተጎተተ ወይ እስር ቤት ካልገባችሁ አብይም ሰላም አያገኝም ኦሮሞም ሰላም አያገኝም ቢኮዝ ዛሬ ለመሮና ለአብይ መጣላት ትልቁ ምንድነው የመሮ ጥያቄ የኦሮሞ ጉማ አውጣ ነው እኔ ይሄን ስለማቀ ከደማችንን ካፈሰሰ ጋራ ቆመን አንሰራም ልጁ ግን በአንድ ጊዜ ደግሞ ማውጣትም ከባድ ነው ከየት ያምጣው እንዴት አይቻል ይከብዳል ስለዚህ እነዚህ ሰዎች እስር ቤት የገቡለታ እነዚህ ሰዎች ያ ለፍርድ የቀረቡለታ እኔም ባጠፋው ለፍርድ ልቅረብ ለአምላኬ ንስሐ ገብቼ ነው ቁጭ ምለው በቃ ከዛ በኋላ ኢትዮጵያ ሰላም ትሆናለች ከዛ በኋላ ሰላም ነው የሚወርደው 27 ዓመት እናንተን ሳይኮ የሚቃጠል ስንት ሰው እንዳለ ታውቃላችሁ እናንተን ሳይ እነ መለስ ዜናዊ ማን ነው እነ ደብረጽዮን እነ ስብዓት ሞተው ከነ ስብዓት ጋራ ከኋላ ሆነ የትግራይን ዋሻ ስትጎበኝ የነበር ከ27 ምክትል ሆነ ዛሬ በድጋሚ የአብይ ምክትል ሆነ እኮ ማየት እኮ ያሳምማል የዛኔኛ ኢትዮጵያኖች ነው በቃ ኢትዮጵያን የካርናት በእናንተ ነው እናንተ እስር ቤት የገባችሁ ለታ ነው እናንተ ለፍርድ የቀረባችሁ ለ27 ዓመት ኢትዮጵያን ያመሳችሁ ህዝብን የገደላችሁ እናንተ ለፍርድ ስትቀሩ ከዛ በኋላ አያገባን በቃ ሰው የሚማራል መማር አለበት የትም እንደ ንብረታችሁ ሲታገድ ዛሬ የነደመቀ ንብረት የነጓያለው ንብረት ኢትዮጵያ ውስጥ ያለው ንብረት ይማን የእናንተ አይደለም እንዴ ዱባይ ያለው በሚስቶቻችሁ እህት ምድረ ወለየ በሙሉ አሜሪካን ካናዳ ጀርመን አውስትራሊያ የማን ነው የእናንተ እኮ ነው ስቲል ነው ድረስ ዛሬም እኮ ታሰጣላችሁ ትሰጣላችሁ ትዘርፋላችሁ ታዘርፋላችሁ በአውቶቡስ አምጥታችሁ እኮ ነው የምታስወርሩት እነማን እንደመቀ ሰላም እኮ ምትነሱን እኮ እናንተ ናችሁ ያ ዛሬ ሰው አትወገደ ኢትዮጵያ ሰላም አለ የለም ስለዚህ መወገድ
ብቻ አይደለም ለፍርድ መቅረብ አለባችሁ ከዛ ትውልድ ይማራል ከ27 ዓመት በኋላ የትም እንደማታመልጥ ከ27 ዓመት በኋላም ተጠያቂ እንደሆንክ ትውልድ ይማራል ዛሬ ያሉትም እና ዳነቻ አበቤ የሚማራሉ መዝረፍ ጥሩ እንዳልሆነ ለጊዜው ደስ እንደሚላቸው ያ እናንተ ለፍርድ ካልቀረባችሁ ምንም ዓለም የለች ይሄን ነው የምንፈልገው ያ ይሄ የቆዩ ዝም ብሎ መዝረክረክና መረጃ ማውጣት ሳይሆን ድርጊቱን መፈጸም ለፍርድ ማቅረብ ያ አንዱን ገድሎ አንዱን ወሮ ሳይሆን ህዝብ ላይ እንደዚህ አይነት እርምጃ መውሰድ ሳይሆን ድርጊቱን ፈጻሚዎችን ለፍርድ ማቅረብ ሁላችሁም ጋር ሁላችሁ ራሱ መዓዛ አሸናፊ የፍርድ ቤቱ ኃላፊ ያ በባልሽ በኩል ይዘረፍሽዋል አንቺም ትቀርበታለሽ ያለ አግባብ የኢትዮጵያን ሀብት የዘረፋችሁ በሙሉ ለፍርድ ከየት አባታችሁ አመጣችሁት ከየት እናንተ የፎቅ ባለቤት ከየት በእርዳታ ገንዘብ የውጭ አሁን ዛሬ 2 ቢሊዮን ብር የሚፎክርብን አፍንጫችን ላይ የልጅ ልጆቻችን እኔ መውለድ ራሱ በጣም የሚከብድበት ሰዓት ነው እናንተ ናችሁ በየሉክሰስ ሆቴሉ ስትዝናኑ ልጆቻችሁን ኦክስፎርድ ስታስተምሩ እኛን መሀይብ አርጋችሁ ያስቀራችሁ ያ እኛን መንገድ ላይ ጣላችሁ እናንተ ለፍርድ ስትቀርቡ ማየት ነው እኛ በእናንተ የተነሳ ቤተሰባችንን ያጣን እናንተ ለፍርድ በእናንተ የቆሸሸ ፖለቲካ እስከ ትላንትና ድረስ ልጆቻችንን ያጣን ዛሬ እስር ቤት ያሉት እኮ እናንተን ስለሚታገሉ ነው ያ ይሄ ነው ምክንያቱም እናንተ የተጎዳ ልብ ያለውን ሰው እየፈለጋችሁ እየጀነጀናችሁ አብይ እኮ ጥሩ አይደለም አብይ እኮ because እኛም ባቢ ቁርሾ ቂም ስላለ ያ ይሄንን ነው የምታረጉት ከአብይ ይልቅ እኮ ጀዋርን ተወዱታላችሁ ዛሬ ለምን እንደምትወዱን ያጠፋችሁ እኮ እናንተ ናችሁ የገደላችሁ እኮ 27 ዓመት ለምን ነው ጀዋርና የኦሮሞ ፖለቲከኛ የምትወዱት ኃይል ስላለው ህዝብ ማንቀሳቀስ ስለሚችል አይደለ ከዛ ጣላችኋቸው ሁለቱም ይሄ ሞቶ አከሌ ብሎ ይናገራል መብት ተደፍሯል ይላል እሱ ግን የሚችለውን አስገብቶ ቁጭ አረጋ ይችላል እነሱን አስገብቶ ቁጭ ታረጋለ ከሌሎቹ ጋራ ትደራደራለ በጠመንጃሚውን በታንክ ስለዚህ እናንተ መግባት አለባችሁ እናንተ ለፍርድ መቅረብ አለባችሁ ያ ይሄ ነው መልካም ቀን ራሴን የሚያመኝ ስለነሱ